ሰላም ውድ ተማሪዎቻችን፣ ይህ ለርንቢ ነው። ኢንክሉሲቭነስ ወይም ደግሞ አካታችነት ምንድነው? ትርጉሙ ምንድነው? በውስጡ የያዘው ነገሮችን እንቀጥላለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ቻናላችን እንግዲህ በጣም የወረደ ሰብስክራይበር ነው ያለው እና እባካችሁ ይህንን ቪዲዮ በምታዩ ጊዜ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ትምህርታችን እንሄዳለን። ቻፕተር 1 አንደርስታንዲንግ ዲስኤቢሊቲስ ኤንድ ቨልነራቢሊቲስ። አንደርስታንዲንግ ዲስኤቢሊቲስ ማለት የአካል ውስንነት እና ጉዳቱ ምንድን ነው? ይህንን መለየት አለብን ማለት ነው። So 1.1 definitions of basic terms: impairment, disability and handicaps. impairment ማለት አካል ጉዳተኛ ማለት ነው። disabilities ማለት ደግሞ የአቅም ውስንነት ማለት ነው። handicap ማለት ደግሞ ተጋላጭነት ወይም ደግሞ መሰናክል ማለት ነው። So impairment means the lack of abnormality of anatomic, psychological or physiological structure or function or deviation on a person ማለት ተፈልገው ነው። impairment ማለት ችግር ነው ወይም ደግሞ lack of abnormality ነው። ይሄ አሁን lack ማለት እጥረት ማለት ነው። ወይም ደግሞ ያ ነገር ወደ ፋንክሽናሊ ሳይሰራ ሲቀር ፋንክሽኑ አሁን ለምሳሌ አንድ ሰው አይኑ እያየ ይህ ማለት አይኑ አለ ግን ማየት አይችልም። ይሄ ኢምፔርመንት ይባላል። ሌላ ደግሞ እጅ ተቆርጦበት መንቀሳቀስ ማንኛውም ነገር መስራት የማይችል ከሆነ ይህም አንዱ ኢምፔርመንት አካል ነው። አካል እያለ መስራት አይችልም፣ ፋንክሽኑን መስጠት የማይችል ከሆነ እንዲሁም ደግሞ አካል ሳይኖረም ፋንክሽንም የማይሰጡ ብዙ አይነት ጉዳቶች አሉ። ኢምፔርመንት ማለት ነው። ባይ ዘ ዌይ ኢንክሉሲቭነስ እዚህ ጋር ኦብጀክቲቭ ኢቱ ስለ ሰው ልጅ ያለን አመለካከት ዋይድ ሆኖ እንድናየው አብረን መብላት አብረን መኖርን ያስተማረን እንዲሁም ደግሞ እንደ አንድ ኮሌጅ ተማሪ እንደ አንድ ዩኒቨርሲቲ ተማሪ ማወቅ ሊገባው የሚችለው ነገር ስለሆነ ነው እና ደግሞ አስፈላጊ ነው። እሺ It refers to any loss or abnormality of psychological, physical or anatomical structure or function. It's absence of particular body part or organ. It could also the structure of the function. It is the absence of particular body part or organ. It's called also condition in which the body exists but does not function. Some children, for instance, have impairments such as eye that do not see well, arms and legs that's deformed, or brain not developing in a typical way, etc. እዚህ ጋር ለማለት የተፈለገው አብኖርማሊቲ ሲባል የአካል ጉዳተኞች ትምህርት ብቻ አይደለም፣ ሰው ግንዛቤ እንዲኖረው ስለ አንድ ነገር እንዲገነዘብ ለማድረግ ነው እና የትምህርቱ ሞስትሊ ለዛ ነው እንጂ ሰው አያስፈልግም ብሎ ነበር የሚያስበው። ኢንክሉሲቭነስ አብዛኛው የፍሬሽማን ተማሪዎች ይህንን አይፈልጉትም። መማር ግን መማር አለባችሁ። ይህንን ነገር አብራችሁ መማር አለባችሁ። ለእናንተም ይጠቅማል፣ እንዲሁም ደግሞ ለወደፊት ህይወታችሁ ይጠቅማል ማለት ነው። ስለዚህ አንደኛ እዚህ ጋር ሲላችሁ የሚያስፈልገው አብኖርማሊቲ ኦፍ ፊዚካል፣ ሳይኮሎጂካል፣ አናቶሚካል ስትራክቸር ሲል አሁን ለምሳሌ ሎስም ሊሆን ይችላል። አሁን ለምሳሌ እጁ አንድ ሰው ቢቆረጥ ሎስ ይባላል፣ እጁን አጣ ይባላል። አብኖርማሊቲ ሲሆን ደግሞ እጅ አለው ግን እጁን በስነ ስርዓት አይሰራም፣ አይታዘዝለትም። ይሄ ከአካል ጉዳተኝነት ውስጥ እንደሚመደብ ማወቅ አለባችሁ ማለት ነው። እና the absence of function ያንን እንትን አለው፣ ቦዲው አለው፣ አካሉ አለው፣ ኦርጋኑ አለው ግን ያንን ነገር መስራት አይችልም። absence of particular body ያለው ለዚህ ነው። እነዚህን የያዘ ኢምፔርመንት ወይም ደግሞ የአካል ጉዳተኝነት ማለት ነው። ይሄ ባጭሩ ለመግለጽ ዲስኤቢሊቲ ማለት ደግሞ the term disability is ambiguous as there is no single agreement on the concept of mitra 2006. It is not synonymous with አካል ጉዳተኛ ለሚለው ሀሳብ እንትን ተመሳሳይ የሆነ ፍቺ ማግኘት ከብዷቸዋል። በቃ ትንተና ያለው ባጭሩ ሊገልጽልን የሚችል ዲሴቢሊቲን ሊገልጽልን የሚችል ነገር የለም። ዲሴቢሊቲ እና ኢምፔርመንት ልዩነት አላቸው።
ኢምፔርመንት አካል ጉዳተኝነት ነው። ስለ አካል ጉዳተኝነት የሚነግረን ነገር ነው። ምን አይነት አካል ጉዳተኝነት? አሁን ሳይኮሎጂካል አለ፣ የፊዚካል አለ፣ አናቶሚካል አለ። ሳይኮሎጂካል አሁን ለምሳሌ የሆነ ሰው በሳይኮሎጂካል ደረጃ ዲስኦርደር ቢገጥመው ግን ያ እንትኑ አሁን አእምሮ አለ፣ ፋንክሽን ግን ይህን ያህል አይደለም፣ ሙሉ ለሙሉማ ፋንክሽን አይሰራም ካልን ሰውየው ወደ እንስሳነት ተለውጧል ማለት ነው እንጂ ሙሉ ለሙሉ ሳይሆን በትንሹ እየሰራለት አይደለም ነው የሚባለው እንጂ የተለዩ ናቸው። እነዚህ ሳይኮሎጂካል ኬዝ የገጠማቸው የተለዩ ናቸው በማሰብ መጥፎ ነው ማለት ነው። እንዲሁም ደግሞ አካላቸው ላይም እንደዚህ ሊሆን ይችላል። ሳይኮሎጂካልም ማነው ፊዚዮሎጂካልም አናቶሚካልም። አናቶሚካል ሲባል ውስጣዊ ችግር ነው። እነዚህ ደግሞ ውስጣዊ ችግሮች አሁን ለምሳሌ የሳምባ ህመም ሊኖር ይችላል። የሳምባ ህመም ውስጣዊ ህመም ነው። በጣም ታሟል፣ ውሃ ቋጥሮ ይባላል። ሳምባ ታሟል። ስለዚህ ያንን ስላመመ ማድረግ የማችላቸው ነገሮች አሉ። ስለዚህ ይሄ ዲሴቢሊቲ ነው፣ ኢምፔርመንት ይባላል፣ አካል ጉዳተኝነት ይባላል። ዲሴቢሊቲ ግን አካል ጉዳተኛ ከሚለው ጋር አይገናኝም ለማለት ነው። ይህም ደግሞ የአካል ጉዳተኛ የምንለው ኢምፔርመንት ነው፣ ቅድም ነግሬያቸዋለሁ። የአቅም ውስንነት ሲኖር ነው ዲሴቢሊቲ የሚባለው። ይህ ሰው የአካል ጉዳተኛ ከሆነ በኋላ ሊያጋጥም የሚችለው መሰናክል ነው ዲሴቢሊቲ ማድረግ የማይችላቸው ነገሮች። አሁን አንድ ሰው እጁ ቢቆረጥ አንድን እቃ ተሸክሞ ይዞ መሄድ አይችልም። ያ ዲሴቢሊቲ ይባላል። ይሄ ምን ይባላል? ዲሴቢሊቲ ወይም የአቅም ውስንነት። የአካል ጉዳተኝነት ማለት አንድ ቦታ ላይ ሊደርስበት የሚችል ችግሮች ሊገጥሙት የሚችል በአካላዊ ሊሆን ይችላል፣ በሳይኮሎጂካል ሊሆን ይችላል፣ በአናቶሚካል ሊሆን ይችላል። ይሄ ኬስ ኢምፔርመንት ይባላል። ዲሴቢሊቲ ደግሞ በዛ አካል ጉዳት ላይ የሚደርስብን ችግር ማለት ነው። ይሄን እንደዚህ አድርጋችሁ መለየት አለባቸው። አካል ጉዳተኛ እንዳይመስላል። ዲሴቢሊቲ ሲባል የአቅም ውስንነት ነው። The concept of disability is complex, dynamic, multi-dimensional and contested. WHO and World Bank 2011 WHO የምንለው ወርልድ ሄልዝ ኦርጋናይዜሽን ነው። ወርልድ ባንክ አለ 2011 ላይ ይህንን የዲሴቢሊቲ ሚኒንግ ኮምፕሌክስ መሆኑን፣ ውስብስብ መሆኑን፣ ዳይናሚክ ሰፊና መልቲ ዳይሜንሽናል መሆኑ የዚህን የዲሴቢሊቲ ትርጉም ለመተርጉም ከብዷቸው እንደነበረ ያሳየናል ማለት ነው። The full inclusions of people with impairment in a society can be inhabited by number 1 attitudinal or social barriers such as stigma, physical barriers or environment barriers such as absence of steers, and the last one the policy barriers or systematic barriers. attitudinal ሲባል ይሄ ሰው ለአካል ጉዳተኞች ያላቸው አስተሳሰብ ሲለወጥ ነው። አሁን ለምሳሌ አንድ ሰው አካሉ ሲጎዳ ይህ እርግማን ነው፣ ይህ ያጠፋው ኃጢአት ነው ተብሎ ይታሰባል። አቲቲዩድናል ማለት በቃ ይሄ የሰው ልጅ አስተሳሰብ ስቲግማቲዝም እንዲኖር ያደርጋል፣ ወይም ደግሞ መድሎ እንዲፈጠር ያደርጋል። ይህ ሰው ፈልጎ አይደለም የአካል ጉዳተኛ መሆን ፈልጎና ወዶ አይደለም፣ ሳይፈልግ ነው። እንደዚህ አይነት ስያሜዎችን መስጠት አይቻልም። ከእምነት ጋር ማገናኘትም ጥሩ አይደለም ለማለት ነው። እና አካል ጉዳተኝነት ማለት ኃጢአት ሰርቷል ሳይሆን ሳይፈልገው በአጋጣሚ ያጋጠመው ችግር ነው ለማለት ነው። ሌላ ደግሞ ፊዚካል ቤሪስ፣ ኢንቫይሮንመንታል ቤሪስ ሰች አስ አብሰንስ ኦፍ ስቲርስ ማለት አሁን ለምሳሌ ፊዚካል ቤሪስ የአካል ጉዳተኛ ወይም ደግሞ ዲሴቢሊቲ ሊገጥመው የሚችለው በሳይኮሎጂካል መንገድ ሊሆን ይችላል፣ በአናቶሚካልም ሊሆን ይችላል፣ በፊዚካልም ሊሆን ይችላል። በዚህ ሰዓት አንዳንድ ህንፃዎች ታያላቸው ደረጃ በደረጃ ብቻ ነው። ኖርማሊ የአካል ጉዳተኞች መወጣጫ ከስንት አንዴ ነው የምታገኙት፣ እሱንም ብዙም በማይመች መልኩ ነው። እና ይሄ ፊዚካል ቤሪስ የአቅም ውስንነት ማለት እዚህ ጋር ግልጽ ሆነ ያሳያቸዋል። አካል ጉዳተኛ ነው ሰው ግን ወደ ላይ መውጣት ይፈልጋል፣ ማድረግ ግን አይችልም። ወደ ሁለተኛ ሶስተኛ ፎቅ መውጣት ይፈልጋል፣ መማር ይፈልጋል፣ የተለያዩ ነገሮችን ማድረግ ይፈልጋል። ግን ፊዚካል ቤሪስ ያለው የሚገድበው ነገር አለ። የሰው ልጅን ስድብ ምናምን አልፎ አቲቲዩድናል ኬዙን አልፎ ፊዚካል ቤሪስ ላይ ደግሞ እዚህ ጋር እንዲቆም እንዲከታ ያደርገዋል ማለት ነው።
ስለዚህ አንዱ ለአካል ጉዳተኞች መሰናክል ከሚሉት ውስጥ ፊዚካል ቤሪስ ወይም ደግሞ የአቅም ውስንነት ዲስኤቢሊቲ አንዱ ነው ማለት ነው። ዘ ሰርድ ዋን ፖሊሲ ቤሪስ ኦር ሲስተማቲክ ቤሪስ ማድረግ የሚችሉት የቻሉ ግን በፖሊሶችና በፖሊሶች ስላችሁ ፖሊሲ ነው ያልኳችሁ በፖሊሲዎች ምክንያት ያን ነገር ማድረግ ሳይችሉ ይቀራሉ ማለት ነው። አንዳንድ ቦታ ላይ የአካል ጉዳተኞች የማይቀጠሩበት ቦታዎች አሉ በፖሊሲ ምክንያት እና እነሱ መቀጠር ፍላጎት አላቸው፣ በስርዓት ፍላጎት አላቸው፣ ግን በእነዚህ ፖሊሲዎች ምክንያት ይቀራሉ ማለት ነው። ይህንን ሳያሳኩ ይቀራሉ ማለት ነው። አላማቸውን ሳያሳኩ ይቀራሉ። ይሄ ነው ፖሊሲ ቤሪስ ተብሎ የሚጠራው እና አካል ጉዳተኞችን ዲሴብል ለመሆን እነዚህ ሶስትና ሌሎችም አሉ። እነዚህ WHO እና ወርልድ ባንክ ያወጣቸው ነው ስለሆነ ነው። Where all together can create disabling effect and inhibit disability inclusive development. They are disabling factors. እነዚህ አንድ ላይ በመሆን ነው ጠቅለል ባለ ሀሳብ የቀረበላችሁ እንጂ ብዙ ፋክተሮች አሉ። እነዚህ የአካል ጉዳተኞችና የአቅም ውስንነት እንዲኖርባቸው ወይም ደግሞ ዲስኤቢሊቲ ኮዝ የሚባሉት እነዚህ ብቻ አይደሉም፣ ብዙ አሉ። If these problems arise and the impairment may not lead to disability, where altogether can create disabling effect and this inhibit disability inclusive development. Social, environmental, systematic barriers are most popular disability factors that a disabled person and person with a disability. አንድ ሰው በእነዚህ ብቻ አይደለም ጉዳት ሊደርስበት የሚችለው በብዙ ምክንያቶች አሉ ይለናል። የአቅም ውስንነቶች ሊፈጠሩ የሚችሉት እና እነዚህ አንድ ላይ ተሰብስበው አንድ አካል ጉዳተኛ ላይ ወይም ደግሞ ኢምፔርመንት ከገጠመው ሰው ላይ ሲደርስበት እነዚህ ችግሮች ኢፌክቶች ሲታይበት የአቅም ውስንነት ይደርስበታል ማለት ነው። አቅሙ እንዲገታ ያደርገዋል ማለት ወይም ደግሞ ዲሴቢሊቲ ይፈጠርበታል ማለት ነው። እና ደግሞ ቤት በሶሻል ሊሆን ይችላል። አሁን ለምሳሌ ብዙ ማህበረሰቦች እንደዚህ አካል ጉዳተኛ የሆኑ ሰዎች ጋር መቀራረብ አይፈልጉም። ይሄ ደግሞ ትልቅ ስህተት ነው። ከአካል ጉዳተኞች ጋር እየተጫወቱ ከነሱ ጋር እያወሩ ስንሄድ እነሱም ደግሞ ደስ እያላቸው ከኛ ጋር እያወሩ እየተዝናኑ ይመጣሉ። ህመማቸውንም እየረሱ ይሄዳሉ። ኢንቫይሮንመንታልም ኬዝ አለ፣ አካባቢያዊ ተጽዕኖም አለ፣ ሲስተማቲክ ቤሪስ አሉ። እነዚህ ቀደም የነገርኳቸው ሁለቱም ኢንቫይሮንመንታል ሲባል እነዚህ ህንፃ መወጣጫ ህንፃ እንትኖች አሉ፣ እነሱ ለነሱ በደንብ አልተመቸም። ሲስተማቲክ ደግሞ ሲባል ደግሞ ፖሊሲዎች ቀደም የነገርኳቸው ነው። አሁን ሰው ስንጠራ አካል ጉዳተኛ ሰዎችን ስንጠራ ስማቸውን እንዲህ ነው የምንጠራው። አሁን ለምሳሌ ስህተት የሆነው የመጀመሪያው ዲሴብልድ ፐርሰን የሚለው ማለት ነው። እዚህ ጋር እንደምታዩት ዲሴብልድ ፐርሰን ይላል። አሁን አካል ጉዳተኛ የሆነን ሰው ስንጠራው ዲሴብልድ ፐርሰን ሳይሆን የምንጠራው ፐርሰኑን ወይም ደግሞ ማንነቱን እናስቀደምን እዛ ላይ ያለበትን ኬስ ነው መቀጠል ያለብን እንጂ ከህመሙ መነሳት የለብንም። አሁን ለምሳሌ የአካል ጉዳተኛ የሆነ ሰውዬ መጣ ከሆነ ያ እጀ ቆራጣው ያ እንትን ያ እግሩ የተሰበረው ያ ምናምን ብለን ማለት የለብን። ይሄ እንደዛ ይባላል። ይሄ በጣም መጥፎ ነገር ነው። ለሰውየው ሳይኮሎጂካል ነገር በጣም ጎጂ የሆነ ነገር ነው። ስለዚህ ማለት ያለብን አሁን ስሙ መጀመሪያ ዮሴፍ ቢሆን ዮሴፍ እግሩ ትንሽ የታመመው ዮሴፍ ትንሽ የአቅም ውስንነት ያለበት ልጅ ይሄ እንደዚህ ብለን ምንጠራው ከሆነ ዮሴፍ በሳይኮሎጂካል ደረጃ አይጎዳም። ቢያንስ እንኳን በሳይኮሎጂካል የሆነ ደረጃ አይጎዳም። ሌላው እንዳለ ሆኖ ግን በሳይኮሎጂካል መንገድ አይጎዳም። ሲጠራም በፖሊሲዎች ምክንያት የሚጠራው ፐርሰን ዊዝ ዲስኤቢሊቲ ስሙን እናስቀድማለን። ያለበትን የአካል ጉዳት መናገር ያለበት ቅድም ያልኳቸው ስሞች አሉ የጠራኋቸው። እኔም ራሱ ስጠራቸው ብዙ ደስ የማይሉኝ ስሞች አሉ። እነዚህ አይነት ስሞችን አለመጠቀም ነው ማለት ነው። ከዚህ በኋላ አሁን እዚህ ጋር ስትማሩ በዩኒቨርሲቲ ደረጃ በኮሌጅ ደረጃ ስትማሩ የሚጠቅማችሁ ለዚህ ነው። ሰው ሲጠሩ አካል ጉዳተኛ የሆነ ሰው ሲጠሩ እንደዚህ ያ እጁ የተቆረጠው ልጅ ምናምን ብለን መጥራት የለብንም። ይሄ አግባብ የለውም። ይህን ለማስተማር አንድ ኢንክሉዚቭነስ የሚጠቅማችሁ ማለት ነው። ዋት ኢዝ ዲስኤቢሊቲ? አቅም ውስንነት ምንድን ነው? አንደኛ ሜዲካል አፕሮች
ሁለተኛ ሶሻል ዲፊኒሽን ኦፍ ዲስብሊቲ እናያለን ማለት ኢንቫይሮንመንታል ማለት እስቲ እኔ ሜዲካል አፕሮች ዲስብሊቲ ኢዝ ኤ ፓቶሎጂ ፊዚካል ማለት ፊዚዮሎጂካል ባዮሎጂካል ኢንቴሌክቹዋል ሊሆን ይችላል። ኢንቴሌክቹዋልም የሆነ ችግር ይፈጠራል ማለት ኢንቴሌክቹዋል ማለት አስተሳሰባዊ ትንሽ ውስንነት ያለባቸው። ባዮሎጂካልም አሁን ለምሳሌ ባዮሎጂካል ብለን የምንጠራቸው ይሄ በባዮሎጂካል ደረጃ በተፈጥሮ ማለት ነው። ባዮሎጂካል ሲባል በተፈጥሮ ማለት ነው። በተፈጥሮ የአቅም ውስንነት ያለባቸው አሉ። ፊዚዮሎጂካል ደግሞ በአካል ያለ የአካል አቅም ውስንነት ይባላል። ዲስኤቢሊቲ ሚንስ a functional limitation due to physical, intellectual or psych impairment, health or psych disorder on a person. WHO 1996 ላይ ይሄን ያለው ነው። The medical definition has given rise to the idea that people are individual objects to the treated, changed or improved and made more normal. The medical definitions views the disabled person as a need to fit in rather than thinking about how society itself should change. This medical definition does not adequately explain the interaction between society condition for exceptions and the unique circumstances of individuals. እዚህ ጋር ምን ለማለት ፈልጎ ነው? ሜዲካል አፕሮች ብለን የምንጠራው የአንድ ሰው የአካል ውስንነት ወይም የአካል ጉዳት እንትን ብቻ ነው የሚያስረዳን። ጤናውን፣ ችግሩን፣ የጤና ችግሩን፣ ህመሙን፣ ጉዳቱን ብቻ ነው ሊነግረን የሚችለው። ከማህበረሰቡ ጋር ያለውን ነገር ግን ምንም ነገር አያብራራልንም። ምንም ፊት የሚያደርገው ነገር የለም። ሰውየው ይጎዳል አይጎዳም፣ ችግር ይገጥሟል አይገጥመውም የሚለውን ነገር ምንም ከራሱ ጋር የሚያገናኘው ነገር የለም። ሜዲካል የተባለው ብለዛ ነው። ሜዲካል በቃ ከስሙ እንደምትረዱት ያለውን ሊሚቴሽን ብቻ ነው ሊነግረን የሚችለው። ፊዚካል ሊሆን ይችላል፣ ኢንቴሌክቹዋል ሊሆን ይችላል፣ ሳይክ እና ፊት የሚያደርገው ነገር የለም ለማለት ነው። ቅድምም ስነግራችሁ ነበረ ሜዲካል ሲባል በቃ ያለውን የሰውየው የአቅም ውስንነት ነው ሊነግረን የሚችለው። ቅድም ስነግራችሁ ሳይክ ኢምፔርመንት እንለዋለን። የሳይኮሎጂካል ችግር ያለበት አላ በሳይኮሎጂካል ደረጃ ትንሽ ብቻ የሆነች ለውጥ ብቻ ያለበት መስተካከል የሚችል አለ። የጤና ችግር እነዚህ በደብሊውኤችኦ ተጽፈዋል። ይሄ ግን መጽሐፉ ምንም ከማህበራዊ ጋር የሚያገናኝ ነገር የለም። ስለ ሰውየው ህመም ብቻ ነው ሊያሳየን የሚችለው፣ ጉዳቱን ብቻ ነው ሊያሳየን የሚችለው። ሜዲካል አፕሮች ስለ ዲስኤቢሊቲ ሲተነተን ማለት ነው። ሶሻል ዴፊኒሽን ኦፍ ዘ ዲስኤቢሊቲ ኢዝ ዘ ሃይ ቫሪድ ኤንድ ኮምፕሌክስ ኮንዲሽን ዊዝ ዘ ሬንጅ ኦፍ ኢምፕሊኬሽን ፎር ሶሻል አይደንቲቲ ኤንድ ቢሄቪየር። Disability largely depends on the context and is a consequence of discrimination, prejudice, and exclusion. They emphasize the shortcoming in the environment and in many organized activities in a society, for example, information, communication, and education, which prevent persons with disabilities from participating on equal terms. እዚህ ጋር ምን ለማለት ፈልጎ ነው? የአቅም ውስንነት በሶሻል ደረጃ ያለውን ችግር ይረዳሉ። ከዛ በኋላ ከማህበረሰቡ ጋር ያለውን አመለካከት ማንጻት ነው የሚፈልጉት። የእነሱም ማንነት ማሳየት፣ ባህሪያቸው ማሳየት ነው እንጂ አቅም ውስንነታቸውን አይደለም። ያንን ዲስኤቢሊቲ እዚህ ጋር የነገራቸው ዲስኤቢሊቲ ኢዝ ኤ ሃየር ኮምፕሌክስ ኢን ኮንዲሽን። ዲስኤቢሊቲ የአቅም ውስንነት የሆነ ውስብስብ የሆነ ነገር ነው እና ለየት ያለ ነገር ነው ከሰው። ያ ደግሞ ኢምፕሊኬሽን ፎር ሶሻል አይደንቲቲ ኤንድ ቢሄቪየር ኢምፕላይ ሊያደርግ የሚችለው ወይም ጉዳት ሊያመጣ የሚችለው በማህበረሰብ ውስጥ ያለውን አስተሳሰብና ማንነታቸውን ባህሪያቸውን እንዲደብቁና ራሳቸውን እንዲያገሉ የሚያደርግበት ሲስተም ነበር ዲስኤቢሊቲ። ያንን ዲስኤቢሊቲ ያው ሪዲዩስ የምናደርግበት ብዙ መንገዶች አሉ ይላል። ዲስኤቢሊቲ ላርጅሊ ዲፔንድ ኦን ዘ ኮንቴክስት ኤንድ ኮንሲኩዌንስ ኦፍ ዲስክሪሚኔሽን፣ prejudice and exclusion። ዲስኤቢሊቲ በማህበራዊ ውስጥ ምንድነው ጉዳቱ ካላችሁ ዲስክሪሚኔሽን፣ መድሎና መገለል፣ prejudice ይሄ ስለነሱ ያልሆነን ነገር መናገር፣
ኤክስክሉዥን ደግሞ መለየት ከነሱ ከማህበረሰቡ ማውጣት ማለት ነው። እና ጉዳቱ በኢንፎርሜሽን፣ በኮሚኒኬሽን፣ በኤዱኬሽን መማር እየፈለገ አንድ አካል ጉዳተኛ ሳይማር ይቀራል። አሁን ለምሳሌ አንድ የእግር ህመም ችግር ያለበት ሰው ልማር ቢል ደረጃዎችን መውጣት አለበት። ስለዚህ እነዚህ ደግሞ ኮምፎርታብል ካልሆኑለት የመማር እድሉ ያነሳል። ኮሚኒኬሽን ስኪል አሁን ለምሳሌ ብዙ ጊዜ አፋቸው የሚኮላተፉና መናገር የሚከብዳቸው ሰዎች አሉ። ከሰው ጋር ለመግባባት በጽሁፍ መልክና በሳይን ወይም ደግሞ በምልክት ነው የሚግባቡት። ኢንፎርሜሽን ነው እንደዛው በዛ መሰረት ነው ችግሮች ወይም ደግሞ ሾርት ካሚንግ ዲስአድቫንቴጆች ያሉት በዲስኤቢሊቲ። እሺ ሜዲካል ሞዴል እና ሶሻል ሞዴል እንላቸዋለን። ሜዲካል ሞዴል ላይ ያው እንግዲህ ሳይንሳዊ የሆነ ነገር ነው፣ ስለ ሰውየው ያለው ችግር ብቻ ነው ሊያስረዳ የሚችለው ብያቸዋለሁ። ሶሻል ሞዴል ደግሞ ከማህበረሰቡ ጋር እያዛመደ ችግሩን የሚያስረዳበት መንገድ ነው። ለምሳሌ ሜዲካል ሞዴል ላይ ቻይልድ ኢዝ ኤ ፋልት ብሎ ያስባሉ። ልጅ እንደ እንትን አድርጎ ነው የሚታሰበው፣ እንደ ስህተት ፋልት እንደሆነ ነው የሚታሰበው። እዛ ግን ቻይልድ ኢዝ ኤ ቫሉድ ህፃን ልጅ እንደ ጥሩ ነገር ነው በቃ የሚታሰበው። ሳይንስ ላቸው ሜዲካል ሞዴል ነው ምላቸው። አሁን በልጅነቱ የሆነ ሰው ሳይፈልግ አካል ጉዳተኛ ሊሆን ይችላል። ስለዚህ ይሄ ደግሞ እንደ ስህተት ነው አድርጎ ነው የሚታሰበው። የህፃንነት አሁን ለምሳሌ በህፃንነት ልጁ ሲወጣ እጁን ወይም እግሩን በስነስርዓት ካለመያዝ የተነሳ ወይ ይቀጭና ወይ ደግሞ እንትኑ አካል ጉዳት ይደርስበታል፣ ይሄ እጁም ወይ እግሩ። ይሄ ደግሞ ፎልት ነው ብሎ የሚያስበው ስህተት። ቻይልድ ኢዝ ቫሊዩድ ደግሞ በሶሻል ደረጃ ደግሞ ህፃን ልጅ ክብር አለው፣ ህፃን ልጅ በጣም ወሳኝ ነገር ነው ተብሎ ስለሚታሰብ ምንም ሆነ ምንም ይሁን ምን እንቀበለዋለን ብሎ በሶሻል ሞዴል የሚያስቡት ማለት ነው። ዲያግኖሲስ ኤንድ ሌብሊንግ ያነዛን ሰዎች መለየት፣ ዲያግኖሲስ ማድረግ፣ ሌብሊንግ ማለት በደረጃ ማስቀመጥ። ይህ ማለት ከሰው ልጅ ጋር እኩል አይደሉም፣ ከማንኛውም ሰው ልጅ ጋር እኩል አይደሉም ብሎ ነው የሚያስቡት ሜዲካል ሞዴሎች። ሶሻል ሞዴሎች ደግሞ ስትሬንግስ ኤንድ ኒድስ አይደንቲፋይድ፣ እነሱን የራሳቸውን ጥንካሬ ያላቸው የራሳቸው የሆነ ከሰው እኩል የሚሆንበት ነገር አለ። ኒድስ አላቸው፣ ፍላጎት አላቸው። እነዚህ ደግሞ ለየት አድርጎ ሜዲካል ደግሞ እነዚህ ከኛ ለየት ያሉ ናቸው፣ ሰው ከሰው ባህሪ የወረዱ ናቸው ብሎ ነው የሚያስቡት ሜዲካሎች። ሶሻሎች ግን የሆነ ስትሬንግስ አላቸው ብሎ ነው የሚያስቡት። ሜዲካል ሞዴል ላይ ኢምፔርመንት ኢዝ ፎከስ ኦፍ አቴንሽን፣ ኢምፔርመንት ላይ ነው በቃ የአካል ጉዳታቸው ላይ ብቻ ነው ያተኮረው። አቴንሽናችን ወደ ጉዳታቸው ነው እንጂ ወደ ጠቀሜታቸው አይደለም። ሌላ ሶሻል ቤሪስ ላይ ደግሞ ሶሻል ሞዴል ላይ ደግሞ ቤሪስ አይደንቲፋይ ኤንድ ሶሻል ሶሉሽን ዲቨሎፕድ፣ እነዚህን ችግሮች በምናስተካክልላቸው ጊዜ እነሱ ደግሞ ሶሉሽን በምንሰጣቸው ጊዜ እነሱ ምን ያደርጋሉ? ዲቨሎፕድ ያደርጋሉ፣ እያደጉ እየተሻሻሉ ይመጣሉ። ሜዲካል እና ሶሻል ሞዴል። ሌላ በሜዲካል ሞዴል ላይ ሰግሬጌሽን ኤንድ አልተርናቲቭ ሰርቪስ። ሰግሬጌት ማለት መለየት፣ መድሎና ማግለል ማድረግ ነው። ይሄ ደግሞ በሜዲካል ሞዴል ነው። እነሱን አግለን ከኖርማል ሰው አግለን እነይ ነው የሚሉት ሜዲካል ሞዴሎች። ሶሻል ሞዴሎች ደግሞ ሪሶርስ ሜድ አቬለብል፣ ሁሉም ሪሶርሶች ለነሱም ይገባቸዋል፣ ሰው ናቸውና ለነሱም ይገባቸዋል ነው የሚሉት። ሜዲካል ሞዴል ላይ ሪኢንትራይ ኢፍ ኖርማል ኢነፍ ኦር ፐርማነንት ኤክስክሉዥን። ሪኢንትራይ እነዚህ ሰዎች እንደ ሪኢንትራይ አድርገው በቃ ከኖርማሉ ሰዎች ለየት አድርገው ነው የሚያዩት ማለት ነው። ሶሻል ሞዴል ላይ ደግሞ ዳይቨርሲቲ ዌልካምድ፣ ቻይልድ ኢዝ ዌልካምድ፣ ህፃን ልጅ እንደ ጥሩ ነገር ስትሬንግስ እንዳለው አድርገው ነው የሚያስቡት። በቃ ይህ ሶሻል ሞዴል ነው። ሌላ ሜዲካል ሞዴል ላይ ሶሳይቲ ሪሜንስ አንቼንጅድ፣ ሶሳይቲ ውስጥ ምንም ለውጥ አይፈጥሩም ብለው ነው የሚተሳሰቡት። በቃ እዛው እንዳሉ ይሞታሉ ብለው ነው የሚታስበው። አሁን ለምሳሌ አንድ ልጅ አካል ጉዳተኛ ሆኖ ቢፈጠር ሲሞትም አካል ጉዳተኛ ነው ሆኖ የሚሞተው፣ ምንም ነገር ዓለም ላይ ሳይፈጥር ይሞታል ብሎ ነው የሚታስበው። ሶሻል ሞዴል ላይ ግን ሶሳይቲ ኢቮልቭስ ያደርጋል፣ ሰዎችን ሀሳብ እየተረዳ እሱም ዲቨሎፕ ኢቮልቭ እያደረገ ይሄዳል ብሎ የሚያስቡት። የሁለቱም መሀል ልዩነት አለ። አንድ ደግሞ ኢንቫይሮንመንታል እናይልን ማለት ነው። ኮዝ ኦፍ ዲስኤቢሊቲ፣ ለዲስኤቢሊቲ ወይም ደግሞ ለአቅም ስንነት ሊዳርጉን ከሚችሉ ነገሮችስ ምንድን ነው?
ዲስኤቢሊቲ ካን ኮስድ ባይ ዘ ፎሎዊንግ ፋክተርስ በተለያዩ ምክንያቶች አሉ። ግን ተሳስቻለሁ እዛ ጋር ኢንቫይሮንመንታል ለካስ ኮዝ ውስጥ ነው። እስቲ ኮዝ ውስጥ እናያለን፣ ችግር የለውም። እሱም ጄኔቲክ ኮዝ ብለን መንጣራቸው አሉ። ጄኔቲክ ኮዝስ is abnormality in a genes and a genetic inheritance can cause intellectual disability in a child. In some countries, Down syndrome is the most common genetic condition. Sometimes disease, illness, and overexposure to X-ray can cause genetic disorder. ጄኔቲክ ዲስኦርደሮች እነዚህ ፈተና ላይ ከሚመጡ ጥያቄዎች አሉ። በምን ሊነሱ ይችላሉ? በዘር አሁን ለምሳሌ አንድ እናት በዘሯ ወይም ደግሞ በዘሯ እንዲህ አካል ጉዳት ምናምን ያለበት ሳይሆን ለማለት የተፈለገው እዚህ ጋር ዳውን ሲንድሮም ሊከሰት የሚችልበት የሆነ አጋጣሚዎች አሉ። ያ አጋጣሚ ወደ ዲሴቢሊቲ ይቀየራል ማለት ነው። እንዴት አድርጌ ላስረዳችሁ መሰላችሁ? አሁን አንድ ህመም አለ። አሁን ዳውን ሲንድሮም ሲባል ታውቃላችሁ ብዬ አስፈራራለሁ። ዳውን ሲንድሮም የዘሩ ተመጣጣኝ የሆነ ነገር አለማግኘት ሊሆን ይችላል። የተለያዩ ምክንያቶች ሊነሱ ይችላል። ግን ይሄ እንደ ምክንያት ነው እንጂ ዋናው ይሄ ነው ኮዙ ተብሎ የተቀመጠ ነገር የለም። ስለዚህ በዘር ውስጥ ሊፈጠር የሚችል በዘር ፕሮሰስ ወይም ደግሞ ይሄ ዲኤንኤ ሲስተም ውስጥ ሊፈጠር የሚችል ከስንት አንዱ ሊፈጠርበት የሚችል ኮዝ ነው እንጂ ይህን ያህል ሰው እንዲጠላው ተፈልጎ የተደረገ አይደለም ማለት ነው። እና ይህንን ሰው እንዲገነዘብ ለማድረግ ነው እነዚህ ትምህርቶች የሚሰጣቸው። በሽታዎች አሉ፣ ኢለሶች። አሁን ለምሳሌ አንድ ሰው የልብ ህመም ያመኛል፣ አንዳንድ ሰው ደግሞ የስኳር ህመም አለብኝ ይላል። እነዚህ በዘር ተተላልፈውብኝ ነው ይላሉ። ይሄ ጄኔቲክ ዲስኦርደር ይባላል ማለት ነው። እነዚህ ጄኔቲክ ዲስኦርደር በዘር ሊተላለፉ የሚችሉ ህመሞች ናቸው ማለት ነው እንጂ ይሄ በጣም በቃ እንደ መጥፎ ነገር አድርገን እንዳናስበው። ጄኔቲክ ካዝ ሲባል ይሄ በዘር ውስጥ የሆነ መጥፎ ነገር ስለተሰራ ያ ደግሞ እኛን ላይ ኬዝ ያመጣ መሆኑን ብዙ እንዳይታሰብ ስላችሁ በቃ ይሄ ጉዳት በዘር ነው ለማለት ሳይሆን ምክንያቱ አይታወቅም፣ ኮዙ አይታወቁም። ይህም እዚህ ጋር የነገራቸው አለ ኢንሃቢታንስ ይላል። ምክንያቱ ምን እንደሆነ አይታወቁም። ይሄን ያህል ይሄ ነው በቃ ተብሎ የሚታወቅ የተደመደመ ነገር የለም። ሰዎች ለአንድ ነገር ብቻ ድምዳሜ መስጠት የለብንም። አንድ ሰው አካል ጉዳተኛ ሆኖ ሲፈጠር ወዶ ፈቅዶ አይደለም ማለት ነው። ስለዚህ ኮዙን ስለማናቅ ይሄ ነው ብለን እኛ ማህበረሰብ ውስጥ ያለን ሰዎች ይሄ ነው ብለን መደምደም የለብንም ማለት ነው። የራሱ የተለያዩ ምክንያቶች አሉ። ከዛ ውስጥ ግን ይሄ ነው ብለን ራሳችን መደምደም አንችልም። ይሄ ፈጣሪ ብቻ ነው ሊያውቀው የሚችለው ማለት ነው። ሌላ ኢንቫይሮንመንታል ፖቨርቲ ኤንድ ማልኑትሪሽን ኢን ፕሬግናንት ማዘርስ ካን ኮዝ a deficiency in a vital minerals and result in the deformation issues in the unborn child. After the birth, poverty and malnutrition can cause poor development of vital organs in the child, which can eventually lead to disability. The use of drug, alcohol, tobacco, the exposure to certain toxic chemicals and illness, Toxoplasmosis cytomegalovirus, Rubella, and syphilis by a pregnant mother can cause intellectual ነው ማለት ነው። ስለዚህ አሁን ለምሳሌ ኢንቫይሮንመንታል የሚባለው አንድ እናት መውሰድ ያለባትን ኒውትሪንቶች ሳትጠቀምና እንዲሁም ደግሞ መጥፎ የሚባሉ ቶክሲክ እነዚህ መጠጥ፣ ሲጋራና ሌሎች እነዚህ አደንዛዥ እጾች ተጠቅማ በምትወልድበት ጊዜ ያ የሚወለደው ልጅ ጤናማ የሆነ ልጅ ላይፈጠር ይችላል። ያ ማለት ደግሞ ልጁ ዲሴብል ይሆናል ተብሎ የሚታሰበው ፖቨርቲ ራሱ ድህነት
እንዴት ኮዝ ሊሆን ይችላል ካላችሁ ተመጣጣኝ ምግብና ባላንስ የሆነ ምግብ ስለማትበላ እናትየዋ ያ ደግሞ ልጁ ላይ ተጽዕኖ ፈጥሮ ዲሴብል ሊያደርገው ይችላል ተብሎ ነው የሚታሰበው። ይሄ ፓርትስ ኦፍ ኮዝ ኦፍ ኢንቫይሮንመንታል። ሌላ አናውን ኮዝስ ብለን እንጠራዋለን፣ ማናቃቸው ግን ችግር የሆኑ ማለት ነው። the human body is a phenomenal thing. Scientists have still not figured out what and how some things in a body, cells, brain and genes came about. Humans have still not found all the answers to all the defects in the human body. በሰው ልጅ ላይ የሚፈጠሩ እነዚህ ጉዳቶች አሉ። ይህ ነው የሚባል ነገር ላይታወቅ ይችላል። የአይምሮ ላይ ሊሆን ይችላል፣ ሰውነት አካላችን ላይ፣ ሴሎች ላይ፣ ጂን ወይም ደግሞ በዘር የሚፈጠሩ ችግሮች አሉ። ለምንድን ነው ይሄ ነገር ብለን ስንጠይቅ አናውቅም የሚባል መልስ ነው የምናገኘው። ሳይንስም ያልደረሰበት ነው ማለት ነው። ይሄ አናውን ኮዝ ማናውቃቸው ናቸው ማለት ነው። ሌላ inaccessible environments. Sometimes society make it difficult for people with some impairment to function freely. When society develops infrastructure such as houses, roads, parks and other public places without considering to the people with impairment, that basically make impossible for them to take care of themselves. For example, if a school is built with a ramp in addition to stairs, it makes it easy for people with wheelchairs to move about freely. This way their impairment is not made worse. Lack of education, support, service, health and opportunity for people with impairment can cause additional disability to people with disabilities and even people with no disability. አንዳንድ ሰዎች ሊገጥማቸው የሚችሉ ችግሮች አሉ ዲሴብል አካል ጉዳተኛ እንደሆነ ወይም ደግሞ አሉ ማለት ነው። ስለዚህ እነዚህ የሚፈጠሩ ችግሮች አሁን በአካባቢ ውስጥ የሚፈጠሩ ለአካል ጉዳተኞች የማይመቹ ቦታዎች አሉ። እነዛ ከኢምፔርመንት ወደ ዲሴቢሊቲ ወደ አቅም ውስንነት ይወስዳቸዋል ማለት ነው። some types of disabilities ቀጣይ እናያለን። እናመሰግናለን።